በምን ምክንያቱ ነው የተጠላው ፌሚኒዝም? በአብዛኞቹ ወንዶች፣ በተወሰኑ ሴቶች። ኦኬ ሶ ፌሚኒዝም የተጠላው አሁን ላይ ፌሚኒስት ነኝ ብለው ክሌም በሚያደርጉ ሰዎች በሚናገሯቸውና በሚያቀርቧቸው ጥያቄዎች ምክንያት ነው። ምን እያለች ነበረ? መንገድ ላይ ወጥተው ገላቸውን የሚሸጡ ሴቶች እንኳን ፕሮስቲቱሽን ሁላ መደፈር ነው ብላ ነበረ። እና ፌሚኒስቶች ሴት ልጅ ምንም ታድርግ ጥፋት ማጥፋት አትችልም፣ እንደዛ አይነት ወዳና ፈቅዳ እንኳን መንገድ ላይ ወጥታ ገላዋን በገንዘብ የምትለውጥን ሴት እሷን መደፈር ነው ብለው የምርም አክቹአሊ ጥቃት ከደረሰባት ሴት እኩል ያቺንም ሴት ተመሳሳይ ፕላትፎርም ላይ ማስቀመጥ ይፈልጋሉ። this is what is wrong with feminism። ለዛም ነው ሰው የሚጠላው። የሆነ ሰዓት ላይ ኮመን ሴንስ ነው ስትል ነበረ። ከኮመን ሴንስ የወጣ ነገር ስለሚሉ ነው መጀመሪያ ላይ የእኩልነት ጉዳይ ያስመስሉታል። ነገር ግን አሁን ላይ ሰው ያንን ነገር ይቀበላል። ነገር ግን ደግሞ አሁን ላይ ራሳቸውን ፌሚኒስት ነኝ ብለው ክሌም የሚያደርጉ ሰዎች ነገሮችን ልጥጥ ስለሚያደርጉ ብዙ ሰው የዛ ፓርት መሆን አይፈልግም። ከዛም ባለፈ ደግሞ ብዙውን ጊዜ ፌሚኒስት ነኝ ምናምን የሚሉ በተለይ ሴቶች ምን አይነት ናቸው? የሆነ ትምህርቷን በስራ ስትማር የነበረች እንደዛ አይነት ሴት አይደለችም። ነገር ግን እንዲህ 40 ወንድ ጋር ስትደርስ የነበረች ሴት ናት። የሆነ ዲሰንት የሆነችዋ ሴት አይደለችም። የሆነ ፓተርን አለ። ሶ ታዲያ somebody መታለይ ሴት ከሆነች ፌሚኒስት ነኝ ስትል ያ ኢሜጅ እንዲለጠፍባት አትፈልግም። ምክንያቱም ፌሚኒዝምን የወከሉት ሴቶች ሁላ እንደዛ ማይረባ ነገር ላይ የተሰማሩ አይነት ሴቶች፣ ኳሊቲ የሌላቸው ሴቶች ስለሆኑ ማለት ነው። ምክንያቱም አንድም ፌሚኒዝም ሙቭመንቱን ጆይን የሚያደርጉት በራሳቸው ላይፍ ላይ ፉሊሽ ቾይሶቻቸው ያመጡባቸው ነገሮች አሉ። ምናልባት ወንድ ተጫውቶባት ይሆናል። የሆነ ቢተርነስ አለና ፌሚኒዝም ጋር አስታከው ወንድ ልጅ ላይ ያንን ጥላቻ መርጨት ስለሚፈልጉ ሴት ልጅ እንደዚህ ሆናለች፣ ወንዶች ናቸው ጠላቶቻችን፣ ጨቋኞቻችን፣ ያንን ማድረግ ስለሚፈልጉ ማለት ነው። ሶ ታዲያ አቨሬጅ ሰው በዛ ላይክ ፌሚኒዝም የሴትና የወንድ ልጅ እኩልነት፣ የኦፖርቹኒቲ እኩልነት ምናምን በሚባለው ያምናል። ነገር ግን ዲስ ዴይስ ነገሮች ስለሚለጠጡ ለዛ ነው ሰው ፌሚኒዝምን የሚጠላው። እዚህ ጋር ክላሪፋይ ማድረግ የምፈልገው ነገር ማለት ነው ጥቃትን ለመከላከል ፌሚኒስት መሆን ማንንም አይጠበቅበትም፣ ወይም ደግሞ የፌሚኒዝምን አይዲዮሎጂ ግዴታ መከተል እንትን የለበትም። እኔ ፐርሰናል ኦፒኒየን ምንድነው ፌሚኒዝም ለኔ ኮመን ሴንስ ነው። ማንኛውም ምክንያታዊ ነኝ ፍትሃዊ ነኝ የሚያስብ ሰው፣ ሰብአዊነት የሚያቅ ሰው ሊገባው የሚችለው እሳቤ ነው ፌሚኒዝም ማለት ነው። ለምን አስፈለገ ለተባለው ነገር ለዘመናት በአባወራ ስርዓት የዓለም ሲተዳደር ሴቶች ከትምህርት ኤክስክሉድ ሲደረጉ፣ ከስራ ኤክስክሉድ ሲደረጉ፣ ከተለያዩ ንብረትን የማጠራቀምና ጀነሬሽናል ዌልት የምንለውን ከትውልድ ወደ ትውልድ የሚተላለፍ ሀብት የሚለውን የመገንባት አቅማቸው ከውርስ ኤክስክሉድ ተደርገው፣ ሰርቶ ከማግኘት ኤክስክሉድ ተደርገው፣ ኢቭን ባንክ አካውንት ከመክፈት ኤክስክሉድ ተደርገው ከእንደዚህ አይነት ነገሮች በሙሉ ውጪ ሲሆኑ እንደዛ ስንኖር ማንም ተነስቶ ይሄ ነገር እኮ ልክ አይደለም ማለት ነው። ወንድ አይደለም ተነስቶ እንዴ ሴቶች እኮ መማር አለባቸው። ጥያቄ አይደለም ልጁ የጠይቃት ለምንድን ነው ሰዎች ፌሚኒዝምን ዲስ ዴይስ የሚጠሉት? ብዙ ወንዶች ጥቂት ማይባሉ ሴቶች ለምንድን ነው የሚጠሉት? ጥያቄውን ሸውዳ እያለፈች ነው ያለችው። ወንድ አይደለም ተነስቶ እንዴ ሴቶች እኮ ድምጽ መስጠት አለባቸው ምርጫ ላይ ያለው። ወንድ አይደለም ተነስቶ ባንክ አካውንት መክፈት አለባቸው፣ መስራት አለባቸው፣ የራሳቸው ገንዘብ ሊኖራቸው ይገባል፣ ቢያንስ የአባታቸውን ውርስ መውሰድ መቻል አለባቸው። ምክንያቱም ለብዙ ጊዜ ሴቶች ውርሳቸውን ራሱ የሚወስደው ማን ነው? ወይ ታላቅ ወንድም ነው ወይ ባል ነው። ወንድ መኖር አለበት ከላይ ውርስ ራሱ እንድትወርስ ማለት ነው። እነዚህ ነገሮች ሁላ ሲስተሚክ ኦፕሬሽን ማንም ወንድ ተነስቶ አይደለም እኩልነት ያስፈልገናል፣ ሴቶችም ሰው ናቸው፣ ይሄ ያስፈልጋቸዋል፣ ልክ ወንዶችን ትምህርት ቤት እንደምንልክ ትምህርት ቤት እንላክ፣ እንዲያውቁ፣ በፖለቲካ እንዲሳተፉ፣ እንደዚህ እንዲሆኑ፣ በኢኮኖሚ እንዲጎለብቱ እናደርግ ምናምን ያለ የለም። ሴቶች ናቸው ተነስተው ይሄ ነገር ልክ አይደለም፣ መማር አለብን፣ መስራት አለብን፣ መምረጥ አለብን፣ ፖለቲካ ላይ መሳተፍ አለብን ምናምን ብለው ተነስተው ያሉት ማለት ነው። ፌሚኒዝም አስፈላጊ ሆኖ የተገኘው አንፎርቹኔትሊ ከፌሚኒዝም በፊት የነበረው ዓለም ለሴቶች ምቹ ስላልነበረ ነው፣ ሲስተሚክሊ ማለት ነው። አሁን ያለቻቸው ነገሮች ስትመለከቱ ኢት ሜክ ሴንስ። ሴቶች ይጨቆኑ ነበር። ምናልባት እኔም የሆነ ሰዓት ላይ ምናልባት ድሮ የሆነ ኤሊትል ቢት ሃርሽ እንደመሆን ይሰማኝ ነበርና እስቲ የነዚህን ልጆች ሐሳብ ላዳምጥ ብዬ ጭቆና ነበር እንደዛ ይሰማኝ ጀመር ማለት ነው። ነገር ግን ነገርየውን ዲፕ ገብታችሁ ስትመለከቱ ከእውነታው የራቀ ነገር ነው። ወይም ደግሞ ሌላ እውነት ትመለከታላችሁ። ሴቶች እንደዚህ ወደ ስራ መስክ እንዳይሳተፉ ምናምን። እስቲ ደግሞ የወንዶቹን ላይፍ ተመልከቱ። ከሴቶቹ የባሰ እንጂ የተሻለ አይደለም። ሴቷ ምናልባት ቤት ቁጭ ብላ ምናልባት ጥፍሯን እንኳን የማያቆሽሽ አይነት ነገር ስታደርግ፣ ህፃናትን ልጆችን ቴክ ኬር ስታደርግ፣ ወንዱ ውጪ ላይ ሆኖ የባሪያ ህይወት ነው እየኖረ ያለው፣ ድንጋይ ነው እየፈለጠ ያለው። የሆነ ኬዋስ ሲመጣ፣ የሆነ አይነት ዲዛስተር ሲመጣ
አንቺና ልጆች ህፃናት እናንተ ሴፍ ቦታ ተደርጋችሁ እሱ ዎር ፍሮንት ላይ ነው ያለው። ያንን አይመለከቱም። እና እነዚህ ፌሚኒስቶች ፔንት ያደረጉት ያለው ፒክቸር ምንድነው? ኦፍ ኮርስ ዓለም ላይ ብዙ አይነት ጥላሸት አለ። ኦፍ ኮርስ ጥሩ ነገር እንዳለውላ ማለት ነው። ሶ ታዲያ ጥላሸት የምትመስለዋን ነገር መርጠው ራሳቸውን ቪክቲማይዝ ማድረግ ላይ ነው ያተኮሩት። ይኸውላችሁ ያለፈው ህይወት አባቶቻችን ምናምን ሲባል በጣም ሩቅ አድርጋችሁ አትዩት። አያት፣ ቅድማያት፣ ቅማያት እነዛን ተመልከቱ። ስለ አያቶቻችሁ የምትሰሟቸውን ነገሮች ተመልከቱ። ማለትም እንደኛው ሰው ናቸው። የሆነ ሳም ክሬዚ የሆነ አኒማል የሆነ አይነት ሰው አታስቡ። እና እንደሚባለው የሆነ ለሴት ልጅ ካለ ክፋት የሆኑ ነገሮች አሉ። አንድ ምክንያቱም ምንድነው? በዛን ጊዜ የነበረው ህይወት ተመሳሳይ አልነበረም፣ እንደዛሬው አይደለም። ማለትም ሶሳይቲ ራሱን ስትራክቸር ያደረገበት የሶሳይቲውን የሰርቫይቫል ሁኔታ ማስጠበቅ በሚችል መልኩ የተደረጉ ሲስተሞች ነበሩ። ለምሳሌ አሁን በገጠር ላይ ኦፍ ኮርስ ብዙን ጊዜ ወንድ ልጅ ነው አይደል ወደ ትምህርት ቤት የሚላከው ከሴቷ ይልቅ። ነገር ግን አሁን ይሄን ስታስቡ ሴቷ እየተጨቆነች ነው። that is not the reality። ነገር ግን ምናልባት 10 ኪሎ ሜትር ርቆ ያለ ትምህርት ቤት ጋር ያንን ተጉዞ ምናልባት በመንገዱ አውሬ ቢገጥመው ተቋቁሞ ታግሎ መሄድ የሚችለው ወንድ ነው። የሆነ የጭቆና ነገር ወይም ደግሞ ለሴት ልጅ ካለ ጥላቻ እንደዛ ተደርጎ መታሰብ የለበትም። ምክንያቱም ኦፍ ኮርስ አሁን ሴቶች እንደዚህ ብለው በሚያነሱት ልክ ወንድ ልጅ ደግሞ አንፌቨረብል የሆነ ፖዚሽን ላይ የሚቀመጥባቸውንም ነገሮች ትመለከታላችሁ። ሶ ያንን ምን እናድርግ? ወንዶችም መተው ሴቶች እነሱ ተደላድለው ቤት ተቀምጠው እያለ እኛ ስንሰራ እነሱ እንደዛ መሆን የለባቸውም። ሴቶች እየጨቆኑን ነበር፣ ማትሪያርኪ ነበረ ቢሉ አስቡት። ኢትስ ኤ ክሬዚ ኮንሰፕት። ሶ ታዲያ አንዳንድ ሲስተሞች ሲቀመጡ የሆነ ሪዝን አላቸው። የሆነ ፒውርሊ ተጨቋኝ ነኝ የሚል this is the pure victim mentality. that's why people hate this feminism ideology ማለት ነው። እንዳልኳችሁም ግን አሁን ያልተጠየቀችውን ነገር ነው እየተናገረች ያለችው። ሰው ለምንድን ነው የሚጠላው ነው? እሷ የሆነ የሸመደደችውን ነገር ነው መናገር የምትፈልገው። ከዛም ባለፈ እንዳልኳችሁ አንድ እውነታ ሌላን እውነታ እየፈጠረ ይመጣል። ለምሳሌ እንዳልኳችሁ ሁኔታ አስገድዶ ከሴቷ ይልቅ ወንዱን ትምህርት ቤት የመላክ አይነት ፖዚሽን በሚፈጠርበት ሰዓት ኦኬ ውርስም ቢመጣ ወይም ደግሞ የሆነን ቢዝነስ ማስተላለፍም ቢጠበቅበት አንድ ሰው ኦኬ ወንዱ ቁጥር ቆጥሯል፣ ያንን ሃንድል የማድረግ አትሊስት ኖሌጁ የሚኖረው ወንዱ ልጅ ጋር ነው። እነዚህ ሪያሊቲዎች ታዲያ ፒውርሊ ሴት ልጅ ለመጨቆን ሴት ልጅ እንትን እንዳትል ቢዝነስ ከእንደዛ አይነት ሞቲቭ አይደለም። ኦፍ ኮርስ ይሄንን ስላችሁ ሴት ልጅ የሚጨቁን ነገር የለም እያልኩ አይደለም። ነገር ግን ደግሞ በዛው ልክ ወንድ ልጅንም አስታከን እንደዚህ የሚጨቆኑበትን ነገር ብለን ምናነሳቸው ፖይንቶችን ማንሳት ይቻላል ማለት ነው። እና this is what is wrong with feminism። ይሄንን ቢገር ፒክቸሩን ያለመመልከት ነገር አለ። ሳይሆን ማውራው ክሬት ያደረግነው ወንዶችም ሴቶችም አንድ ላይ ሆነን ክሬት ያደረግነው ሲስተም ሴቶችን ኤክስክሉድ ያደረገ ነበር። በዛ ምክንያት ነው ፌሚኒዝም ተብሎ የኖረው። ትክክለኛ ቢሆንማ አይደለ ማለት ዓለም የመጣቸው አመጣጥ ትክክለኛውን አይነት አመጣጥ ቢሆን ኖሮ ፌሚኒዝም የሚባል ሙቭመንት ራሱ ባላስፈልገን ነበር አይደል? አያስፈልገንም። በቃ ለምን ሴቶችም ወንዶችም እየተማሩ ነው፣ እየሰሩ ነው፣ እየተሳተፉ ነው። ፖለቲካ ላይ ያለንበት እድገት ላይ እኩል የሆነ አስተዋጽኦ አለው ምናምን ብለን ተስማምተን ምን ነው እንደዚህ አይነት ነገር አለ እኩል የሆነ አስተዋጽኦ። ይኸውላችሁ ወንድና ሴትን ተመሳሳይ ፕላትፎርም ላይ ብናደርጋቸው እንኳን እንደውም ልዩነቱ እየሰፋ ነው የሚመጣው። አንሌስ ሴቶችን አስገድዳችሁ ወንዶች የሚያደርጉትን ነገር አድርጉ ካላላችሁ በስተቀር። ምክንያቱም እኛ በተፈጥሯችን የተለያየን ሰዎች ነን። ሴቶች የሚመርጡት ነገር ሌላ ነው፣ ወንዶች የሚመርጡት ነገር ሌላ ነው። እና ይሄ የፌሚኒዝም ሙቭመንቱ ራሱ የሆነ ኢነቨረብል ሙቭመንት ይሆናል ማለት ነው። ነገሮችን ኢንፎርስ ካላደረግን፣ ሴቶች እንደዚህ ካላደረጋችሁ ካላልን በስተቀር ኢኳሊቲ አይመጣም። ይህንን ነገር ደግሞ የላይፍን ሪያሊቲ አክሰፕት ማድረግ ያስፈልጋል። ማድረግ የሚቻለው አሁን ላይ በህግ ደረጃም ኢንጀነራል ባለው ደረጃ ሴት ልጅ የፈለገችውን ነገር መሆን ትችላለች። ሌላ ሚዛት ነገር የለም። ዶክተር ብትል ኢንጂነር ብትል ምናምን። ነገር ግን ሴቶች ባይ ዲፎልት የማይሄዱባቸው አቅጣጫዎች አሉ። እና ይሄ የኦፕሬሽን ጉዳይ ነው። ጠላትሽ ወንድ ነው፣ ወንድ ልጅ ነው ኦፕሬስ ያደረገሽ የሚለው ሐሳብ it is false። ከዛም ባለፈ ኢኒኳሊቲ ኦከር የሚያደርግበት የራሱ ሪዝን አለው። አንደኛው ኢንኮምፒተንስ ነው። ማለትም these days
ኦፍ ኮርስ በጣም ምርጥ ሴቶች አሉ ከወንድ ልጅ ጋርም ከማንም ጋር ተወዳድረው አሸናፊ ሆነው የሚገኙ ተመርቀው ሲወጡ እንደ ሌሎች ሴቶች የሆነ ገንዘብ ያለውን ወንድ ፍለጋ ሳይሆን የምርም ከወንድ እኩል ተጨንቃ ማለትም ኦፍ ኮርስ መልኳን ተጠቅማ የሆነ ተራ ነገር ማድረግ ትችል ነበር ገንዘብ ያለውን ወንድ ለመጥበስ መሄድ ትችል ነበር ነገር ግን ቢዝነሷን ከፍታ የሆነ ነገር ስታደርግ ተመለከታላችሁ ነገር ግን ደግሞ አብዛኛው ስፔሻሊ these days ምንድነው የሚያደርገው ምናልባት ተመርቆ እንደወጣ አብዛኛው ወንድ የሆነ ሄዴክ አለበት አይደለ ምክንያቱም የሱ ቫልዩ ምናልባት ሴትም ማግኘት ቢፈልግ የሆነ ቢውል ማድረግ ያለበት ነገር አለ ያ ነገር በጣም ትልቅ ሄዴክ አለው ከስር ከግራውንድ ተነስቶ የሆነ ነገር ቢውል ስለማድረግ ያስባል ነገር ግን ተመርቀን እንደወጣን ምናልባት within 2 years አብዛኞቹ ሴቶች ያገቡ ነው የሚመጡት ተመሳሳይ አይደለም ኢቭን ላይፍ ስታይላችን የህይወት ምርጫችን ማለት ነው ያንን ስል እንደዛ ይሄ ተራ ነገር ላይ የሚሄዱ ወንዶች የሉም ይያልኩ አይደለም ግን ኢን ጀነራል ሴቶች they have the easier path at least እንደዚህ አይነት ነገር ጋር በተያያዘ ከካሪየር ጋር በተያያዘ ማለት ነው ምርጫዎቻችን የተለያየ ይመጣል ወንድ ልጅ ምርጫ ስላሌለው ምናልባት ፈልጎ ላይሆን ይችላል ምርጫ ስላሌለው የሆነ የሚታገለው ነገር አለ that creates competence that creates advantage in certain way በሆነ አቅጣጫ ላይ of course የሴቶችም ያ ምርጫቸው የሆነ ነገራቸው ላይ advantage ይፈጥራል it makes life easier of course ለምን ደሃ የሆነ አይነት ወንድ ጋር ከምትሆን of course ገንዘብ ያለው ጋር of course የተሻለ ላይፍ ስታይል የሚሰጣት ወንድ ጋር ብትሆን ምናልባት ስትመኘው የነበረውን ቢዝነስ ምናልባት በራሷ ከመሬት ብትነሳ 20 ዓመት የሚፈጅባትን ብዙ ነገር ያቀልላታል ማለት ነው ያ ነገር አለና ኢኒኳሊቲዎች የሆነ በጭቆና ብቻ የሚመጡ ነገሮች አይደሉም ነገር ግን ኢንኮምፒተንስ አለ and majority of the women these days they are incompetent of course ምርጥ ሴቶች እንዳሉት ሁላ ማለት ነው ለዛም ነው እኔ ጥቂትም ቢሆኑ እንደዛ ሴቶች ነጥረው ሲወጡ በጣም ነው አፕሪሺየት ማድረገው ላይክ ያሸንፈኛል especially academically ጎበዝ የሆነች ሴት በጣም ትልቅ ሪስፔክት አለኝ ምክንያቱም አካባቢዋ ላይ ያለ ሴት ሁላ አብዛኛው አለላይ ነው የሚሆነው ምናልባት ዶርም ውስጥ የሚወራው ከስንት ወንድ ጋር እንደወጣች እንዴት እንዳደረጋት ያ ነው ኮንቨርሴሽኑ የሚሆነው ነገር ግን ያንን ተቋቁማ ስቲል ትምህርቷ ላይ አተኩራ የሆነ ነገር ቢውልድ ስታደርግ የሆነ ነገር በጥሩ ውጤት ስትመረቅ ጥሩ ስራ ስትይዝ የሆነ አሸናፊ ስትሆን ደስ ይላል እነዚህ ነገሮች ኦፍ ኮርስ ኖርማል መሆን ነበረባቸው ሜቢ ሴት ልጅ ራሷን ስትችል ምናምን ብዙ ጊዜ ሴቶች የሚሉት ነገር አለ አዎ የራሴን ቢል ራሴ ነኝ የምከፍለው ምናምን የሚሉት ነገሮች አሉ ጉድ ፎር ዩ አንድ አደልት ማድረግ ያለበትን ነገር ነው ያደረግሽ ያለሽው ነገር ግን ኦፍ ኮርስ we appreciate it ምክንያቱም አብዛኛው ሴት ጋር የማናየው ነገር ስለሆነ let alone even ብዙ ወንድ ጋር የማንመለከተው ነገር ስለሆነ we appreciate it እናም ታዲያ ብዙውን ጊዜ እንደዛ ደግሞ ምርጥ የምትሏቸው ሴቶች እንደዚህ ራሳቸውን ፌሚኒዝም ምናምን የሚለው ነገር ጋር ሲለጥፉ አትመለከቱም ያ ማለት የሴት ልጅ ጭቆና አፕሪሺየት ያደርጋሉ ማለት ነው ኖ አይደለም ነገር ግን ይሄን እነዚህ የተቀቡትን ጥላሸት መቀባት ስለማይፈልጉ ነውና ያ ነገር አለ ኖርበት ዓለም ቢሆን ኖሮ ፌሚኒዝም አያስፈልግም ያ ስላልነበረ ነው የሆነ አይነት ጥያቄ ተነስቶ እዛ ጥያቄ ላይ ፍልስፍና ተፈላስፈው ከዛ ፍልስፍና ላይ ሙቭመንት እንቅስቃሴ የሆነው ስለዚህ ወንዶች ፕሮቴክት አድርገው ቢሆን ኖሮ ሬፕ የተደረገች ሴትም ወንድም ህፃን ልጅም ወንድም አይኖርም ነበር በአጠቃላይ እዛ ጋር ይሄ ነው የሆነ ጭቆና ባይኖር ኖሮ እንደዚህ ጥቃት አይኖርም ነበር no that's not how the logic works ማለት ነው ኢትዮጵያ ላይ ኦኬ somebody ሊሰረቅ ይችላል ይሄ ማለት በሶሳይቲ ደረጃ ስርቆትን አፕሪሺየት የሚያደርግ ማህበረሰብ ስላለ ነው ወይም ደግሞ ህጉ ስርቆትን ስለሚፈቅድ ነው አይደለም ባይዘ ይሄ ፌሚኒስቶች ጋር ብቻ ሳይሆን ኢን ጀነራል ሴቶች ይሄ ሃርሽ የሆነውን የህይወት አቅጣጫ አንደርስታንድ የማድረግ ችግር እንዳለባቸው ተመልክቻለሁ ኦፍ ኮርስ ከኔቸራቸው አንፃር ሶፍት ከመሆናቸው አንፃር ማለት ነው ኦፍ ኮርስ I'm not saying this speech is soft ነገር ግን ምንድነው አንድ የሆነ ነገር ኦከር ሲያደርግ አሁን እሷ እንዳለችው የሆነ ጭቆና ስላለ ነው ጨቋኙ ወንድ ነው የሚል አይነት ድምዳሜ ላይ የሚደርሱት ነገር አለ that is not the reality ምናልባት ኢትዮጵያ ላይ let's say የሆነ ዘር in a sense like በሆነ ዘር ውስጥ ያለ ሰው አሳምባዲን ሲያጠቃ ያ ዘር እንደዚህ አጥቂ ነው does that make sense no it doesn't ወይም ደግሞ you are being racist it's just ያ ዘር ውስጥ ያለ የሆነ somebodyን አጥቅቷል by the way especially ከviolence ጋር በተያያዘ ሴቶች ኦሬልስ እነዚህ ፌሚኒስቶች የሚያነሱት ነገር
ይሄን ያህል ፐርሰንት ወንዶች ሴቶችን ያጠቃሉ፣ ነገር ግን እንደዚህ ጥቂት ያህል ሴቶች ብቻ ናቸው ወንዶችን የሚያጠቁት ምናምን ወንዶች አጥቂ ናቸው። እንደዚህ አይነት አርጊመንቶች ሁላ አሏቸው። ሴቶች ኢቭን ላጥቃ ብትሉ ራሱ you can't do shit ያላችሁ። ስለዚህ ላይፍ አንደርስታንድ ማድረግ ያለባችሁ ነገር እዚህ ዓለም ላይ በጣም ዋነኛው ነገር is power, especially ደግሞ like actual power፣ ምናልባት ኃይል ሚሊተሪ ሊሆን ይችላል ፕላስ ማኒ ማለት ነው። እና ታዲያ የነዚህ የፌሚኒስት ጥያቄዎች ሁላ ጥያቄውን ሲጠይቁ አብሯቸው ያ ኃይል ያለው ሰው አብሯቸው መቆም ካልቻለ የናንተ ጥያቄ ገደል ነው የሚገባው። ቅድም ወንድ ልጅ አይደለም እንትን ያለው ሴቶች ራሳቸው ናቸው ምናምን ስትል ነበር። ኖ you live at the mercy of men። ምክንያቱም አትሊስት ፊዚካል ፓወር ሜን ጋር ነው ያለው። ሚሊተሪ ውስጥ አብዛኛው ሜን ነው ዶሚናንትሊ ያለው ማለት ነው። ታዲያ አንድ አይዲያ don't be fooled guys። እዚች ዓለም ላይ የሆነ በአይዲያ ምናምን የምታሸንፉበት ነገር is በጣም ሬር ነው። ወይም ደግሞ አትሊስት አይዲያችሁ መደመጥ የሚችለው የሆነ ሰም ታንጀብል ፓወር ሲኖራችሁ ነው። እነዚህ ፌሚኒስቶች ታዲያ without that physical support ያ ፕሮቴክሽን ሳይኖር ያ ክለላ ሳይኖር of course ያ ክለላ ብዙ ጊዜ ከወንድ ልጅ ነው የሚመጣው። አብሮሽ ወንድ ልጅ ኢቭን መቆም ካልቻለ ያንቺ ሐሳብ ገደል ነው የሚገባው። ፌል ያደረገ ማህበረሰብ ፌል ያደረገ አካል ስላለ ነው ተደፍራ የተጨቆነች ሴት ያለችው፣ ተደፍሮ ህይወቱ የተበላሸው ወንድ ልጅ ያለው። ስለዚህ ፕሮቴክት ምንለው ነገር ራሱ እዚህ ጋር መጠቀም እንችላለን። ይሄ ነው ጋይስ አይታችኋል አይደለ? አብዛኛው ወንድ አፌም ሞልቼ ነው መናገር የምችለው are willing to protect women and anybody። እሱንስ የሆነ አይነት ስቴቢሊቲ ስብርብሩ ሲወጣ ፕሮቴክሽን ሉዝ የሚያደርጉት መጀመሪያ እነማን ናቸው? ሴቶችና ህጻናት ናቸው። ትንሽ ነገር ነው የያዘው ሰውን ሴትን ለመጨቆን ማለት ነው። ልክ ግጭት ሲፈጠር፣ ጦርነት ሲፈጠር፣ የሆነ ነገር ሲፈጠር የምንሰማው ነገር ሴቶች እንደተደፈሩ፣ እንደተገደሉ፣ እንደዚህ እንደሆኑ አንደኛው በጣም ሮንግ የሆነው ነገር ይሄ ነው። ቀድመን የምንሰማው ነገር ህጻናት እንደተደፈሩ፣ ሴቶች እንትን እንደተጨቆኑ ምናምን የወንዶቹን አንሰማም። የወንድ ልጅ ህይወት ባዶ ነው። ያውላችሁ ቅድምም ያለችው ነገር አለ ወንድ ልጅ ፕሮቴክት ምናን ያንም ሜንሽን ማድረግ አንችልም እነዚህ ኦከረንሶች እስካሉ ድረስ ብላለች። ዋይ ናት እሷ ያለች ያለችው ጦር ሜዳ ላይ ስፔሻሊ በጦርነት ውስጥ እንደዛ ሴቶች ሲደፈሩ ምናምን እንሰማለን ብላለች። ኢቭን የሚዘገበው ብዙ ጊዜ ይሄን ያህል ሴት ህፃናት ይሄን ያህል ሴቶች ህፃናት ሞቱ ተብሎ ነው። የወንዱን ጭራሽ አንሰማም እኮ። ወንዱ የሞተው ገደል ተከቶ አንቺ የሚያሳስብሽ ሴት ልጅ ተደፈረች አልተደፈረችም ነው። ኦፍ ኮርስ ያ መሆን የለበትም። ነገር ግን አንቺን ፕሮቴክት ሊያደርግ የወጣው ኦልሬዲ ሞተኮ። what do you expect? ምንድነው የምትጠብቂው ከዚህ በላይ? ይሄ ትልቅ ዴሉዥን ነው። ፕሮቴክት ራስሽን ማድረግ የምትችይ ከሆነ do that። ከዛም ባለፈ ስለ ላይፍ አንድ ሃርሽ ሪያሊቲ this is ጦርነት። ሊገልህ የመጣ አካል አንተን ሞራሊም ፊዚካሊም ዳሜጅ ሊያደርግህ ነው የሚመጣው። ታዲያ እኔ ሞትንና መደፈርን የሆነ ፕላትፎርም ላይ ብታስቀምጥ እኩል አይደሉም። somebody even በህግ ደረጃ ለመድፈርና ለመግደል ያለው መቀጣጫ is not the same። ሞት is worse። ከባዱ ሞት ነው። ወንድ ከባዱን ጽዋ ቀምሶ አንቺ ግን እያሳሰበሽ ያለው even you are not counting the men። ወንዶቹን የቆጠርሽ አይደለም። የሚዘገበው እንደዚህ እንትን ላይ ምን ያህል ሴት እንደሞተ ምናምን እኮ ይሄ የሚያሳየው the society cares more about you than the men። የወንድ ልጅ ሞት አይቆጠርም ነው እየተባለ ያለው። ያ መሆን የለበትም። ከዛም ባለፈ እንደዛ ጦርነት ላይ እንዳልኳችሁ እንደዛ አይነት ነገር እንሰማለን። ያ ነገር ይሁን እያልኩ አይደለም። ነገር ግን ጦርነት ላይ ኢቭን እኔ ያስቀኛል። አንዳንድ የተከለከሉ የጦር መሳሪያዎቹ ሁላ አሉና like ጠላትህን by any means necessary ማጥፋት ነው የምታስበው። ነገር ግን ኦፍ ኮርስ ኦፊሻሊ መንግስታት አያሳውቁም። ግን ስቲል የተከለከሉ መንስኤዎችንም ነገሮችንም ይጠቀማሉ። ፖይንቴ ምንድነው? ዋር ዞን ላይ የላይፍ ሃርሽ ነገር ሃፕን ያደርጋል። the worst of the worst ማለት ነው። እና እኔ ስፔሻሊ እንደዛ አይነት ሴትአፕ ላይ ከዛም ነገር በላይ ቢሆን ያንን ነገር I understand። ኤነሚህን ነው አታክ ያደረክ ያለው። ኦፍ ኮርስ ያ ነገር ይሁን እያልኩ አይደለም። አንድ ሀገር ኦኬ የተከለከለን የጦር መሳሪያ ባይጠቀም ምክንያቱም የተከለከለበት የሆነ የራሱ የሆነ ሪዝን አለው ኦፍ ኮርስ እና ባይሆን ጥሩ ነበር። ዋር ዞን ላይ የሆነ ፕሮፐር በሆነ ዌይ ነገሮች ቢሆኑ ጥሩ ነው። ግን እንደዛም አይነት ነገር ሃፕን ሲያደርግ I understand። የሆነ ሴት ልጅ ጭቆና ምናምን የሚያስብለኝ ነገር አይደለም እና don't be stupid።
ዶንት ቢ ስቱፒድ። እኔ ላይክ ከዚህ በፊት የሆነ የተለሳለሰ አይነት አቋም ነበረኝ ማለትም ምናልባት ከዚሽ ልጅ ጋር ወቸው ጉድ ፖድካስት ላይ ስንገናኝ ድሮ ብዙ የሚዲያውንም ዓለም አላውቀውም ነበረ እና አንዳንድ ሚስ አንደርስታንድ ያደረጉት ነገር ይኖራልና የሆነ አቋሜ ነበረው የሆነ መነጋገር ከቻለን የኔንም አንገል አንደርስታንድ ካደረጉ እንደውም ጥሩ ይሆናል የሆነ አንደርስታንድ መደራረግ እንችላለን እንደዛ ነበር አስበ የነበረው። ግን እነዚህ ሴቶች ላይክ ድንጋይ ላይ ውሃ እንደማፍሰስ ነው የሆነ በአይዲያ ምናምን የሆነ የምትሏቸው ሰዎች አይደሉም የሆነ ገገማ ናቸው። የሆነ አሁንም የተጠየቀችውን ጥያቄ ሸልታ የሆነ የሸመደደችውን ነገር ለማለት ነው እየቸኮለች ያለችውና these days like ምንም ትግስት የለኝም የሆነ መኮርኮም ነው ኦፍ ኮርስ በሐሳብ ማለት ነውና guys don't be fooled። አንዳንድ ጊዜ like እንደ ወንድ ልጅ ምናስበው ምናልባት እኮ በድሮ ጊዜ እንደዛ ሴቶች ምናምን like ከእውነታው የራቀ ነገር ነው። ነገሮች የሆኑበት የራሱ ምክንያት አለው። ወንዶች የምርም ሪያሊቲው ላይ ከሴት ልጅ የከፋ እንጂ የተሻለ ላይፍ ኖሯቸው አያውቅም እና ኢቭን ጥያቄ የሚያቀርቡት ኢቭን these daysም ሴት ልጅ ለምን እዚህ ጋር የሆነ ቶፕ ፖዚሽን ላይ ለምን ወንዶች ብቻ በዙ ምን አይነት ነገር ነው እንጂ ቦተም ላይ ወርደው ለምንድነው እዛስ ጋር እኩሌታ የሌለው ያንን ነገር አያነሱም። anyway guys what do you think about this topic? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ እንገናኛለን። ይመቻችሁ።